5 ካህናት ይሳተፋሉ እነዛ ከ5ቱ ካህናት 4ቱ የሚያነቡት ምንባብ ተመድቦላቸዋል ዋናው ቄስ ወንጌል ያነባል ሁለተኛው ቄስ የሐዋርያትን ሥራ ያነባል ዋናው ዲያቆን ከቅዱስ ጳውሎስ ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል እንደገና ሁለተኛው ንፍቁ ዲያቆን ደግሞ ከሰባቱ መልእክታት የምንላቸው ቅዱስ ጴጥሮስ ያዕቆብ ዮሐንስ ይሁዳ የዮሐንስ ራእይ ማለት ወርፋንዳን ጊዜ ይገባል ከነዚህም ንፍቁ ዲያቆን ያነባል እኔ የኢትዮጵያን ቤተክርስቲያን በልኳ በመጠኗ በልዕልናዋ ልክ እንኳን ጠላቶቿ ወዳጆቿ እንኳን ሰፍረን ቆጥረን ለክተን እንደማናውቃት የማውቀው እኔ በቤተክርስቲያን ወንጌል አልተሰበከም መጽሐፍ ቅዱስ አልተነገረም የሚሉ የወጅራጅሶች ይገጥሙናል በቅዳሴያችን ሰዓት ቅድም እንዳነገርኳችሁ በሐዲስ ኪዳን ውስጥ ያሉ መጻሕፍት ሁሉም ይነበባሉ ወንጌሉን ዋናው ቄስ ያነባል የሐዋርያ ሥራ የሚባለው ንፍቁ ቄስ ያነባል የመጀመሪያው የዋናው ዲያቆን ከ14ቱ የቅዱስ ጳውሎስ መልእክት ለዛ ቀን የተመደበውን ያነባል ሁለተኛው ዲያቆን ወይም ንፍቁ ዲያቆን ደግሞ የምንለው ከሰባቱ መልእክታት አንዱን ያነባል ይሄ ንባባቸው ራሱ ቅደም ተከተላለው መጀመሪያ ጳውሎስ ይነበባል ከዛ ቀጥሎ ሐዋርያ ሥራ ይነበባል ከዛ የጴጥሮስ መልእክት ይነበባል ከሰባቱ መልእክታት ከዛ ወንጌል ይነበባል ወንጌል በሚነበብበት ጊዜ ጃንጥላ ተይዞ መብራት በርቶ ምክንያቱም ወንጌል መጻሕፍት ናት የመጻሕፍት እናት ናት ወላዲተ መጻሕፍት መጻሕፍት ወንጌል ናት የሚገርማችሁ ሐዋርያው ቅዱስ ጳውሎስ ወንጌልን ሲተረጉም ወንጌል ሁለት ትርጉም ያለው አንደኛ መጽሐፉ ነው የማቴዎስ ወንጌል የሉቃስ ወንጌል የማርቆስ ወንጌል የዮሐንስ ወንጌል አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያለው አራቱ ወንጌላውያን የጻፉት አራቱ ወንጌላት አሉ ይሄ በመጽሐፍ ደረጃ ነው ቅዱስ ጳውሎስ ግን ወንጌልን ከዘመን ጋር ከመጽሐፍ ቁጥር ጋር ያገናኘው በአጠቃላይ ከልደተ ክርስቶስ እስከ ምጽአተ ክርስቶስ ያለው ዘመነ ሐዲስ በጠቅላላ ዘመነ ጸጋ ዘመነ ምሕረት በጠቅላላ ክርስቶስ ከተወለደ የጥል ግድግዳ ከፈረሰ የለያየር መጋረጃ ከተቀደደ በግራጋንት ከመጣጠቅ በመንጸፈልን ከመውደቅ የተረፍንበት ወደ ቀደመ ርስታችን ወደ ገነት ወደ ቀደመ አባታችን ወደ እግዚአብሔር የተመለስንበትን ዘመን በጠቅላላ ወይም ደግሞ ስለዚህ የሚናገሩት መጻሕፍት በጠቅላላ ወንጌል ብሎ ይጠራቸዋል በዚህ በገላትያ ምዕራፍ 3 ላይ ቁጥር 8 ስታነቡ እግዚአብሔር ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል ይሄ ልብ አድርጉ ክርስቶስ ከመወለዱ ከ2000 ዓመት በፊት አብርሃም በዘርህ ይትባረኩ ሁሉም አሕዛብ የምድር አሕዛብ በዘርህ ይባረካሉ ብሎ የክርስቶስ ገና ሳይወለድ ወንጌል ሳይሰበክ ወንጌላውያን ወንጌልን ሰመጻፋቸው ከ2000 ዓመት በፊት በዘርህ የምድር አሕዛብ ይባረካሉ ብሎ ነግሮታል ኢይቤሎ ባዝሪቲከ በዘሮች አላለውም አላ ይቤሎ በዘርከ ዘውእቱ ክርስቶስ በዘርህ አለው ዘርህም ያለው ክርስቶስ ነው ብሎ በአብርሃም ዘመን የተነገረውን የእግዚአብሔር ቃል ወንጌል ብሎ ወስዷል ስለዚህ ወንጌልን ስንረዳ ሁለት ነገር ነው ማለት ነው አንደኛ መጻሕፍቱ አራት ወንጌላውያን የጻፏቸው አራት ወንጌላት አሉ በጥቅሉ 89 ምዕራፍ ያላቸው ክርስቶስ ከጽንስ እስከ ዕርገት ድረስ ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር ያሳየውን የሰራውን እጅግ አስደናቂ ትሩፋት ወንጌላውያኑ ከሞላ ጎደል ከብዙ በጥቂቱ የጻፉበት ወንጌል ይባላል የማቴዎስ የማርቆስ የሉቃስ የዮሐንስ ወንጌል ማለት ነው ይሄ መጽሐፉ ነው በጥቅሉ ግን ዘመነ ሐዲስ በጠቅላላ ወንጌል ተብሎ ይጠራል ዘመነ ወንጌል ተብሎ ይጠራልና እንግዲህ ቤተክርስቲያናችን ወንጌል ተከብራ መጋረጃ ጃንጥላ ተይዞ መብራት በርቶ በክብር ወንጌል የሚነበበው ምክንያቱም የጳውሎስ መልእክት ቢባል የጴጥሮስ መልእክት ቢባል ሐዲስ ኪዳን ብትለው ብሉይ ኪዳን በጠቅላላ የዞረ ድምር ውጤቱ የታየው በክርስቶስ ነው ክርስቶስ ባይወለድ ኑሮ ብሉይ ኪዳንም ሐዲስ ኪዳንም አይኖርም ነበር የክርስቶስ ዋና ትምህርት የተጻፈው ደግሞ በአራት ወንጌላውያን ስለሆነ ማለት ስለዚህ አባቶቻችን ይሄንን ቃሉ ብዙ ነው መጻሕፍቱ ብዙ ናቸው እንደየቦታው እንደየጊዜው እንደየሁኔታው መጥነን ቆንጥረን ለክተን ንባቡ ለጆሮአችን ምስጢሩን አይምሮ
ለህሊናችን ማረፊያ እንዲሆን ሰፍረው ቆጥረው ለክተው በዚህ ጊዜ ይሄን አንብቡ፣ በዚህ ጊዜ ይሄን ቀድሱ፣ በዚህ ጊዜ ይሄን ዘምሩ ብለው ነግረውናል። ዛሬ የተነበበው ወንጌል ቅድም እንደተናገርኩት የዮሐንስ ወንጌል ምዕራፍ 1 ከቁጥር 44 እስከ መጨረሻው ድረስ ነው። ክርስቶስ በዮርዳኖስ ከተጠመቀ በኋላ 3 ስራ ሰርቷል። አንደኛ የሚተኩትን ሰዎች መርጧል። ወደፊት እሱ ያርጋል። እሱ ሲያርግ ለጊዜው በእግራቸው ለፍጻሜው በስራቸው የሚከተሉትን ቀንና ሌሊት የማይለዩትን ምስጢር ያልተከፈለባቸውን ሲጠይቁ እየመለሰ ባይጠይቁ እንኳን ለበውክሙ የተናገርኩት ነገር ገብቷችኋል? እዚህ ላይ ጥያቄ የላችሁ? ይህን ነገር ተረድታችሁታል? እያለ ራሱም እየጠየቀ እነሱም እየጠየቁ ነገ እሱን ተክተው ዓለምን የሚያጣፍጡ ጨዎች ዓለማዎች ናቸውና በደንብ አድርጎ በቃልም በተግባርም ሊቁ እንደተናገረው የክርስቶስ ትምህርት የቃልም የተግባርም ትምህርት ነው። ይናገራል፣ የተናገረውን ያደርጋል። ይትናገር ትሑታተ ወይገብር አብያተ። እግዚአብሔር ትልቅ ነገር ትንሽ ነገር ይናገራል፣ ትልቅ ነገር ያደርጋል። ንሕነሰ ሰብእ እኛ ሰዎች ግን ንትናገር ብዙኃ ወይንክል ህዳጠ ገቢረ። ብዙ እንናገራለን፣ ጥቂት እናደርጋለን አለ። ትንሽማ 1-2 ብርጭቆ ጠላ ከቀመሰ ሳይንቲስት ነው፣ በቃ ጠፈረተኛ ነው። በቃ የሚሆነው ነገር የለም። ደጀ ሰላም ዲያቆኑ ሁሉ ሲገባ ይባላል ነገ ድጓ ቤት ሄዳለሁ ነው የሚለው በቤተ ክርስቲያን። ነገ መጽሐፍ ቤት እገባለሁ። ጠላው ሲተን ስሜቱ አብሮ ይተናል ይበላል። በትምህርት ቤት ታውቃላችሁ ብዙ አስተማሪዎች ክላስ ገብተው ብላክቦርድ ላይ ይለቀልቁና አያስረዷችሁም። በኋላ የሚያመጡት ፈተና ከድንጋይ ይከብዳል። እንደውም አንዳንዶቹ ቲቸር ገሌ ትምህርታቸው ቀለል ያለ ነው፣ ፈተናቸው ከባድ ነው ይባላሉ። ምክንያቱም መምህሩ ለመታወቅ እንጂ ለማሳወቅ አልፈለገም ማለት። እግዚአብሔር ግን መስማት በምንችለው ልክ የሚናገር አምላክ እና ሊቁ ሲናገር ምን አለ? ይትናገር ትሑታተ ወይገብር አብያተ። ትንሽ ይናገራል፣ ትልቅ ያደርጋል። እኔ የዓለም ብርሃን ነኝ በሉ እስኪ። የማን ብርሃን ነኝ? ይችል ለማለት 6 ሰከንድ ይፈጅ፣ 3-5 ሰከንድ አይፈጅም አይደለ? ግን አይን ማብራት ግን በ5 ሰከንድ አይቻልም። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ትንሽ ነገር ይናገርና ወዲያው በደረቅ ግንባር አይን ፈጥሮ ያሳያል። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ። ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። ቃሏ ትንሽ ናት። ይትናገር ትሑታተ ማለት ይሄንን ነው። ይችን ማንም ሊናገራት ይችላል። ማንም እኔም አልኩት እናንተም ትሉታላችሁ። እንጀራ ለጊዜው 2 ዓሣ 5 እንጀራ አበርክቶ 5000 ሰው መቀለብ ቀላል አይደለም። ሁለተኛ ግን ትልቁ የነፍሳችን ምግብ ቀራንዮ ላይ ስጋውን ቆርሶ በሞቴ ጉረሱልኝ አለ። ደሙን ቀርቶ በሞቴ ጠጡልኝ አለ። ራሱ ጋባዥ፣ ራሱ ግብዣ፣ ራሱ ደጋሽ፣ ራሱ ድግስ፣ ራሱ መጋቢ፣ ራሱ ምግብ የሆነ እሱ ቀራንዮ ላይ ያሳይቷል። እና ትንሽ ነገር ነው የሚናገረው፣ ትልቅ ነገር አይናገርም። ትንሽ ተናግሮ ግን ምን ያደርጋል? ትልቅ ነገር ያደርጋል። ለይኩን ብርሃናት አበይት ውስተ ገጸ ሰማይ፣ በሰማይ ላይ ትልልቅ ብርሃናት ይሁኑ አለና ዛሬ ሳይንስ ዳክሮ ሊደርስባቸው ያልቻሉትን ፀሐይ፣ ጨረቃ፣ ከዋክብትን ለይኩን ብሎ በትንሽ ቃል ዛሬ ዓለምን የዓለም ሳይንቲስቶች ተመራምረው ገና እስካሁን ድረስ ከዓለም ከህዋ ሳይንስ ዩኒቨርሲቲ የሚባለውን ገና 94 ከመቶ ምን እየተከናወነ እንደሆነ አይታወቅም። እግዚአብሔር ሰውን ሲፈጥር በቀላሉ ነው የፈጠረው። አልወጣም አልወረደም፣ ጭቃ አላቦካም፣ ሌላ ምርምር አላደረገም። ምክንያቱም እኛ የሙከራና የምርምር ውጤቶች አይደለንም። የባህሪያዊ እውቀቱ የመመሪያ የትእዛዝ ውጤቶች ነን። ዛሬ እኛን ለመፈወስ የዓይን ሐኪም ለብቻ ነው፣ የጥርስ ሐኪም ለብቻ ነው፣ የኩላሊት ሐኪም ለብቻ ነው፣ የጉበት ሐኪም ለብቻ ነው። ተከፋፍለው ነው ሰዎቹ እያጠኑ ያሉት። ምክንያቱም በጅምላ ሰው ማጥናት አልተቻለም። ያላችሁ በቀዶ ጥገና ልብ የተቀየረላቸው ሰዎች አሉ። ክፋታቸው መቀየር አልተቻለም፣ ጥመታቸው። ምክንያቱም ሳይንቲስቶች ደም በትክክል እንዲሰራጭ ሊያግዙ ይችላሉ። ሀሳብ እንዲሰራጭ ግን ማገዝ የሚችሉት የለም። እግዚኦ ፍጥር ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ምን አድርግልኝ? ፍጠርልኝ። ልጄ ሆይ ልብህን ስጠኝ። እግዚአብሔር ትንሽ ተናግሮ ትልቅ
ማድረግ የሚችል አምላክ። ለዚህ ነው የወንጌል ትምህርት የዛሬ 2000 ዓመት ተነግሮ ዛሬ ይጣፍጣል፣ ዛሬ አዲስ ትኩስ ፈዋሽ ነው። የወደቁትን ያነሳል፣ የረከሱትን ይቀድሳል። እግዚአብሔር ኢየሱስ ክርስቶስ የሚበላ ዳቦ ነው ለተራቡ፣ የሚጠጣ ውሃ ነው ለተጠሙት፣ እርቃን ሸፋኝ ሙቀት ሰጭ ነው ለተራቆቱትና የነፍስ ብርድ የህሊና ብርድ ለተሰማቸው፣ ዘመን ጤና ገንዘብ ለከዳቸው፣ ገደሉ ሜዳ ቀኑ ጨለማ ለሆነባቸው ሰዎች ሁሉ እግዚአብሔር ፈውስ መድኃኒት ነው። በወንጌሉ ውስጥ ኢየሱስ ክርስቶስ ያስተማራቸው ትምህርቶች ተጽፏል። ይገርማቸው ትምህርቶቹ የተወሳሰቡ አይደሉም፣ የተራቀቁ አይደሉም። ከአቅም በላይ ሆነው የሚያስጨንቁ ከአቅም በታች ሆነው የሚናቁ አይደሉም። የእኛ ትምህርት ታውቃላችሁ፣ የግማሾቻችን ከአቅም በላይ ሆኖ ያስጨንቃል፣ የግማሾቻችን ከአቅም በላይ ሆኖ ይናቃል። ተኳሽ የሚባለው ልብ ራሱ አለው ሲባል ወካላይ ካለፈ ልካለ ከስም ጋር የክርስቶስ ትምህርት ልብ የሚነካ ነው፣ ልብ የሚለውጥ ነው፣ አስተሳሰብ የሚቀይር ነው። ለምን? በቀላሉ ስላስተማረ፣ አወሳስቦ ስላላስተማረ፣ አራቋንጥቆ ስላስተማረ። በእውነት ኢየሱስ ክርስቶስ እንደ ጌትነቱ እንደ አምላክነቱ ቢያስተምር እንኳን እኛ እነ ሚካኤል እነ ገብርኤል አይሰሙትም። ነገር ግን እኛ በምንረዳው ኩሽና ገብቶ እርሾ አንድ ሴት መቼም እርሾ የማያውቅ የለም። እርሻ ቦታ ሄዶ በዘር ነጋዴው ሱቅ ገብቶ በወረት ወንዝ ወርዶ በሚጠመደው አሳና አሳውን በሰው መረቡን በወንጌል ዓለሙን በባህር አጥማጆቹን በሐዋርያት መስሎ በጣም በቀላሉ እንድንረዳው አድርጓል። ምክንያቱም ክርስቶስ ሰዎች እንዳደንቁ ሳይሆን እንዲድኑ ነው የፈለገው። ዛሬኛ ብዙ አድናቂያን ይገርማቸዋል፣ ብዙ አጨብጫቢ አለ። ካጸደቅነው ይልቅ የሚያደንቀን ይበዛል። ታውቃላችሁ በነፍሱ ሳይነሳ ከኛ ጋር ብዙ ፎቶ ይነሳል፣ እኛም ደስ ይለናል። ይገርማቸዋል ከእናንተ ብዙም ስለማንሻል እንዴት ሞቅ እንደሚል ብታዩ። ወደፊትም ተነሱ ከኛ ጋር ሞራል ይሆናል። ጥሩ ነው። የክርስቶስና የሐዋርያት ዓላማ ግን ሰዎች እንዲለወጡ ማድረግ ነው፣ እንዲቀየሩ ማድረግ ነው። ምዕመናን ትምህርት 3 አይነት ለውጥ ማምጣት አለበት። ደህና ዋላችሁ? እየሰማችሁ ነው? ስትወጡ ንገሩ። ትምህርት 3 አይነት ለውጥ ማምጣት፣ ዘመናዊ ብቱ፣ መንፈሳዊ ብቱ፣ ሃይማኖታዊ ብቱ፣ ሳይንሳዊ። 3 አይነት ለውጥ ያላመጣ ትምህርት ወይ ትምህርቱ ልክ አይደለም፣ ፖሊሱ ተበላሽቷል፣ ወይ መምህሩ ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ የትምህርቱ የተተከለበት ቦታው ልክ አይደለም ማለት። ያስተሳሰብ፣ ያነጋገር፣ ያሰራር ለውጥ ማምጣት አለበት። የክርስቶስ ትምህርት፣ የሐዋርያት ትምህርት፣ የሊቃውንት ትምህርት ለውጥ ለምን አመጣ? ምን አይነት ለውጥ አመጣ? እነሱ 3 ለውጦች አመጣ። አንድ ያስተሳሰብ ለውጥ አመጣ። በዚህ በቅዱስ ጳውሎስ ለሮሜ ሰዎች ሲነግራቸው ምን ብሏቸዋል? በልባችሁ መታደስ ተለወጡ እንጂ ይህን ዓለም ተለወጡ። አንድ ሰው ልቡ ጠማማ ልብ ይዞ መጥቶ እንደተጣመመ ከተመለሰ እውነቱን ለመናገር ትምህርቱ ከሽፏል ማለት ነው። ጦረኛ ምላስ ይዛ መጣ፣ ጦረኛ ምላስ ይዛ ከተመለሰች ምላሷን ሳልቦርሽ የሸኘና ማለት ሴትዮዋ አሰራሩ ካልተቀየረ ትናንትና ሲሰርቅ የነበረው ሰውዬ ዛሬም ከሰረቀ ትምህርቱ ከሽፏል ማለት ነው። ዘመናዊ ትምህርታችን ታውቁታላችሁ። ዛሬ 50 ዩኒቨርሲቲዎች አሉን። 50ዎቹ ዩኒቨርሲቲዎች ሁሉ ሞፈር ቀንበር ከመጠብ ሊገላግሉ አልቻሉም። በበሬ ከማረስ ሊገላግሉ አልቻሉም። ዛሬም የምንጭነው ባህያ ነው። ዛሬም የምናርሰው በበሬ ነው። ዛሬም የምናርሰው በሞፈር ቀንበር ነው። ዛሬ ይገርማቸዋል። ራሱ ከዩኒቨርሲቲ ተመርቆ መጥቶ ከአባቱ ጋር ሞፈር ቀንበር እየቀረበ ወደ ታች ወርዶ ገበሬ ሆኗል። ይገርማል። ለምን? ትምህርቱ ለዋጭ አይደለም፣ ቀያሪ አይደለም። አስተሳሰቡ አልተለወጠም፣ አነጋገሩ አልተለወጠም፣ አሰራሩ አልተለወጠም። በሶስቱ መንገድ የክርስቶስ ትምህርት ይህን ለውጥ ነው ያመጣው። ምን ታዲያ የሐዋርያት ትምህርት ይህን ለውጥ ያመጣው? እነ ቅዱስ ጴጥሮስ ካስተማሩ በኋላ ምን ተንግበል ምን እናድርግ ብለዋቸዋል። እኛ ዛሬ ምን እናድርግ የሚል ለውጥ አላመጣም። እናንተ እኮ ስታስተምሩ ይላል ጌታ እባቡን በእጃችሁ ብትነኩት ምንም አያደርጋችሁም ማለት። እኛ ግን ዛሬ ራሳችን እባብ ስለሆን እባቡኛን የሚይዘን ይመስል እውነቱን ለመናገር ተቀይረን ተለውጠ። ስለዚህ የክርስቶስን ለዋጭ ነውና ዛሬ ዘመነ ስብከት ይባላል ብያችኋለሁ። በዚህ ጊዜ ኢየሱስ ክርስቶስ ሰው ሆኖ የሰራው ስራ አንድ ሰው መምረጥ የመጀመሪያ ሰው ሐዋርያትን በቆሮንቶስ 40 ቀን ጾሞ ከወጣ በኋላ የመጀመሪያ ሰው ነው የመረጠው። ሐዋርያትን ነው የመረጣቸው። እነዚህ የመረጣቸው ሐዋርያት ዓለም ከሚንቀው የሥራ መስክ
ትኩረት ከማይሰጠው የሥራ መስክ የተመረጡ ናቸው። እንዲያውም ሊቃውንት ሲተረጉሙ ምን ይላሉ? ከአምስት አይነት ወገን መርጧቸዋል ሐዋርያትን ይላል። ከስንት ነገር መርጧቸው? አቤት ከአምስት አገር ወገን መርጧቸው። መጀመሪያ ከመስተገብራን ከገበሬው መካከል የተመረጡ አሉ፣ እንደነ በርተሎሜዎስ አይነት። ሁለተኛ ከመጸባን ከቀራጮች የገንዘብ ግብር ከሚሰበስቡት መካከል እንደነ ማቴዎስ አይነቶቹ ማለት ነው። ሶስተኛ ከመሰግራን አሳ ከሚያጠምዱት መካከል የተመረጡ አሉ። አራተኛ ከአናጺያን ከግንበኞች መካከል የተመረጡ አሉ። አምስተኛ ከአናምያን መካከል የተመረጡ አሉ። ከየሥራ መስኩ ሰብስቦ አስተሳሰባቸውን፣ አነጋገራቸውን፣ አሰራራቸውን ለውጦ ወደ ዓለም ላካቸው እና በዚህ በወንጌሉ በዛሬ በተነበበው ወንጌል መጀመሪያ እነ ጴጥሮስን እነ እንድርያስን መረጠ። ቀጥሎ ፊልጶስን ጠራውና ፊልጶስ ደግሞ ክርስቶስን ሲያገኘው እንደገና ሄዶ ወንድሙ ናትናኤልን ጠራው። ምን ብሎ ነው የጠራው? ኧረ ናትናኤል ሙሴ በኦሪት ነቢያት በትንቢት የተናገሩለትን በደንብ ስሙ ይመናል። ሙሴ በኦሪቱ ዘጸአተ ሙሴ ወነቢያት ነቢያት በትንቢታቸው የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘነው ነው ያለው። ደናገራችሁ ደናዋላችሁ። የማንን ልጅ? አቤት የማንን ልጅ? የዮሴፍን ልጅ አገኘነው። ማን ነው ባየው? ፊልጶስ። ለማን? ለናትናኤል ምስክርነት ሰጥቶት ማለት ነው። ና እስቲ ኧረ እባክህ አለ ናትናኤል ከናዝሬት ደግ ሰው ሊወጣ ይችላል ወይ እምትለኝና የናዝሬት ጠባይ አንድ አይነት አይደለም። እንግዲህ አንዳንድ ሰፈር አለ አይደለ? የነገሌ ሰፈር አሁን አዲስ አበባ የሀብታሞች ሰፈር ተብሎ የተመደባለ፣ የድሆች ሰፈር ተብሎ የተመደባለ፣ የባለስልጣኖች ሰፈር ተብሎ የተመደባለ። ሰፈር ያልታወቀባቸው በመኪና የተጠለሉ ድሆች አሉ። ድሆቹ ሰፈር በድህነት የተጠለሉ ደግሞ ሀብታሞች ሊሆኑ ይችላሉ። የዓለም ስያሜ ነው። ናዝሬት የምትባለው የወሮ በላ የማጅራት መቼ ሀገር ናት። አዳማ ናዝሬት እያልኳቸው አለ እንዳታጣሉ። ኢየሩሳሌም ያለችው ነው። ገና አላችሁ የኢየሩሳሌም ነው። ይችኛዋ እንደ ባህር ዳር ናት። የባህር ዳር እንደ ደሴ በቃ የወሮ በለሱላችን። እኔ እውነቱን ለመናገር የኢትዮጵያ ተመካክሮ እንበል ብሎ ተደዋውሎ ያበደበት ዘመን ይሄ ዘመን። እውነቱን ለመናገር ሰው ተመካክሮ ይነግዳል። እኛ ተመካክረን አበድ። እውነቱን ለመናገር ዛሬ የምንሰማው በየሚዲያው የምንሰማው ባህር ዳር የተፈጸመውን አሰቃቂ ወንጀል መቀሌ ትሰሙታላችሁ፣ አዋሳ ትሰሙታላችሁ፣ ናዝሬት፣ አዳማ፣ ጅጅጋ ትሰሙታላችሁ። ይሄ ማለት ምን ማለት ነው? ልናብድ ነውና እበዱ ተብለን ተደዋውለን በጅምላ ያበዱ እስከሚመስል ድረስ ማለት እና ከናዝሬት ደግሞ ና ያለው አልተከራከሩም። ለማንኛውም ና ያለው ምክንያቱም አባቶች ሲናገሩ ፊልጶስ ብዙ ትምህርት የለውም፣ ናትናኤል ግን ምሁረ ኦሪት ነው። ኦሪቱን በደንብ ያውቀዋልና ተከራክሮ መርታት አልቻለም። ስለዚህ በንግግር ሊረታው ስላልቻለ ናና እይና ተወስናለህ አለው። ይዞት መጣ። ገና ጌታ ሲያየው ይሄ ሽንገላ የሌለበት ክፋት፣ ተንኮል የሌለበት እውነተኛው እስራኤላዊ ገና ዛሬ መጣ ብሎ መሰከረለት። በኋላ ናትናኤል መደነቅ ጀመረ። የት ታቀኛለህ ጌታዬ አለ። ርኢኩከ በታሕተ ዕፀ በለስ፣ ከበለሱ በታች እዛፉ ስር ቁጭ ብለህ ሳለ አውቅሃለሁኝ። ምን ማለት ነው? በአዳምና ሔዋን ባመጡት በበለስ ምክንያት በመጣው ፍዳ ተይዘህ በኃጢአት ውስጥ እያለህ አውቅሃለሁ። በበለሱ ስር እዛፉ ስር ቁጭ ብለህ ትሰራ የነበረውን ስራ አውቃለሁኝ አለው። ከዛ በኋላ በአማን አንተ ውእቱ ወልደ እግዚአብሔር የእግዚአብሔር ልጅ ነህ፣ ወአንተ ወንጉሶሙ ለእስራኤል የእስራኤል ንጉሥ አንተ ነህ። ቅድም ፊልጶስ ናትናኤልን ሲጠራው የማን ልጅ አገኘን ብሎ ነው የጠራው? ሰምታችሁኛል? የማን ልጅ አገኘን ብሎ ነው የጠራው? ጮክ ብላችሁ ነገሩ በደንብ። የማን ልጅ? የዮሴፍ ልጅ አገኘን ብሎ ነው የጠራው። ናትናኤል ከመጣ በኋላ ተምሮ ተቀይሮ በሚያየው ነገር ተቀይሮ የዮሴፍ ልጅ እንኳን አገኘው ነው አይደለም። የማን ልጅ አለው? የሕያው እግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለው። ፊልጶስ የሰጠው መረጃ እንዳቅሙ ነው። ዕውቀት ያድጋል። ምዕመናን ዕውቀት ያድጋል። በቤተ ክርስቲያናችን ወጣኒ፣ ማዕከላዊ፣ ፍጹም የሚባል አለ። ወጣኒ ጀማሪ የሚባል እኛ ጀማሪም አይደለንም ገና እሑድም ስለሌለንበት
እንደው በመጽሐፍ የተጻፈው ነው የምንናገረው። ወቡ ይባላሉ፣ ማዕከላውያን ይባላሉ፣ ፍጹማን ይባላሉ። እነዚህ በወጣኒነታቸው የራቀውን ያያሉ፣ በማዕከላዊነታቸው የረቀቀውን ያያሉ፣ በፍጹምነት ረቂቁን ባለቤት የሆነውን እግዚአብሔርን ያሉ ቅዱሳን ሲበቁ። አሁን ፊልጶስ የሰጠው መረጃ ምንድን ነው ያለው? ነቢያት የጻፉለትን ሙሴ የጻፈለትን ነቢያት ትንቢት የተናገሩለትን የናዝሬቱን ኢየሱስ የዮሴፍን ልጅ አገኘ ነው ብሎ ተናገረ። አሁን ናትናኤል ሲመጣ ግን እውነትህን ነው የዮሴፍ ልጁ አይደለም ያለው፣ መጥቶ አልፎት ሄደ። ይገርማቸዋል። አልፎት ሄደ። አንተ የሕያው እግዚአብሔር ልጅ ይሄን ናትናኤል አታድንቅ፣ ገና ወምዝ ዘየአቢ ፍሬ ገና የበለጠ ነገር ታያለህ። እንዘ ይትረኃዋ ሰማያት ሲከፈቱ ታያለህ። ወመላእክት እንዘ ይዐርጉ ወይወርዱ ሀበ እጓለ እመሕያው መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያለህ። ገና መላእክት ደረጃ ትደርሳለህ። ገና ትረቃለህ፣ ትመጥቃለህ። መንግሥተ ሰማያት አስገቢ፣ አስወጪ፣ አጽዳቂ፣ ኮናኝ፣ ሰጭ፣ ነሽ ትሆናለህ። ገና ትልቅ ደረጃ ትደርሳለህ ሲለው ነው ብለው ሊቃውንት ይናገራሉ። ለዛሬ የተፈለገው ምንባብ ሙሴ በኦሪት ደህና ዋላችሁ። የሆነ ነገር አደረገብኝ እንግዲህ የሆነ ጥሩ ነገር ሳይሆን አይቀርም መቅረጫ ነው። ዛሬ ቀራጩ ስለሆነ ደህና ዋላችሁ። ስለዚህ ምዕመናን ባጭሩ ኑና እዩ ነው። አያችሁ ናትናኤልን ፊልጶስ ናትናኤልን የረታው መጥቶ ማየት ነው። እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እድለኛ ቤተክርስቲያን ስለሆነች ለስሜት ሕዋሳት የሚስማሙ ስራዎች አሏት። በዓይን የሚታይ ጽላቱ፣ ታቦቱ፣ ጸናጽሉ፣ ከበሮው፣ እምነቱ፣ ጸሎቱ አለ። በጆሮ የሚሰማ ዜማው፣ ቅኔው፣ ትርጓሜው አለ። በአንደበት የሚቀመስ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ፣ የሚለጋ መንፈስ ቅዱስ አለ። ሁሉ የተትረፈረፈላት የተሟላላት ቤተክርስቲያን ናት። ነገር ግን እቺ ቤተክርስቲያን በየዘመኑ ፈተና ይበዛባታል። በየዘመኑ ማዕበሉ ወጀቡ ከአራት ወገን ይመጣባታል ብዬ አምናለሁ። የመጀመሪያ ፈተናዎቿ ራሳቸው ልጆቿ ናቸው። ራሳቸው ልጆቿ ናቸው። ከውስጥ ወደ ውጭ የሚገፏል፣ ከውጭ ወደ ውጭ የሚገፏል። በእናትነቷ ከማህፀኗ ተወልደው እንደው እውነቱን ለመናገር አሁን እየበጠበጡን እየረበሹን የመጡት ከውጭ የመጡ ጠላቶቹ አይደለም። ከሌላ ቦታ ከውስጥ የመጡት ከአፈር ከትቢያ አንስታ ልብስ ነው። የነፍሱን ተውት፣ የጽድቁን ተውት፣ የመንግሥተ ሰማያቱን ተውት፣ የጸጋውን ተውት፣ በሃይማኖት ስለሚገኘው ልጅነት ተውት። በስጋዊ ኑሯቸው ከትቢያ አንስታ ከአፈር አንስታ እንዴት ዋላችሁ የሚላቸው የሌላቸውን ሰዎች ከባዶነት አንስታ በልተው ጠጥተው ለብሰው እንዲኖሩ ያደረገቻቸው መልሰው በእሷ ላይ ሰቆናቸውን ያነሱ፣ ጣታቸውን የቀሰሩ፣ ምላሳቸውን ያስረዘሙ፣ እርግማን የሚተፉ ልጆች ከውስጥ የመጡበታል። እነዚህ በየዘመኑ ተነስተዋል። ታውቃላችሁ፣ በክርስቶስ ጉባኤ ሲበጠበጥ የነበረው የክርስቶስ ጉባኤ ከውጭ አይደለም። የዮናስ መርከብ ልሰጥም የነበረው ከውጭ ማይበር በውጭ ከመጣው ማይበር ሞገድ አለ። የውጭን ማይበር ሞገድ ጎትቶ ያመጣው ውስጥ ያለ ዮናስ ነው። ተስተት መርከቡ ሰላም ሆነ። ዛሬ ከቤተ ክርስቲያን ተወጥተው መጣል ያለባቸው ቆሻሹ ይኖሩ ይችላል። ከውስጥ ያሉ እርግማን ነው። ለመርከቧ መስጠት፣ ለመርከቧ መናወጥ፣ ለሞገዱ ለማይበሩ መነሻ ሆኖ ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብሎ የሚያምኑ ምዕመናንን ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመን የምትሉት በቀጥሎ በመጣው በጠቅላላው ምን ገሌ ከገሌ ያሰግድ ደህና ዋላችሁ። አቤት እናንተ አቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ በገጠር ምን ይባላል? ሰነፍ ሴት ታውቁታላችሁ መቼም እዚህ ሀገር አለ። ሰነፍ ሴት ምጣድ አትጥልም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናዬ ዛሬ ምጣድ ታሰሚያለች። አዎ እንደው አንድ እንጀራ ሰፋለሁ። በሰማ ምጣድ
እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛል። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖት ስንነቱን ለመናገር ጨዋውን በብዙ መቶ ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባት። በስድስተኛው መቶ ክፍለ ዘመን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶቹም ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍታት የሚሰሩ ሰዎች አሉ። አራተኛ አጠግባይ ሰዎች፣ ስግብግብ ሰዎች፣ በእሷ እናተርፋለን ብሎ የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው፣ ሆዳቸው እስከሞላ የጭንቅላታቸው ጉዳይ የማያሳስባቸው፣ ምድራዊ ፍላጎታቸው ከተሟላ ሰማያዊ ጉዳይ የማያሳስባቸው፣ በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው፣ እንደ እንስሳት አነጋገራቸው ከእንስሳት ጠባያቸው ከአራዊት የተወሰደ፣ በክፋታቸው ሰይጣን የሚቀናባቸው። እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወከለን እንሰራለን ብሎ የሚመዘግቡ ሰዎች አሉ። ክፉ ሰዎች። እውነቱን በጣም እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ፣ ግን እርግጠኛ ሆነን እንናገራለን። ማዕበሉን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ምክንያቱም መስራቿ ማን ስለሆነ ቅዱስ ጴጥሮስ እኔ ማን ነኝ ብሎ ለጠየቀው ጥያቄ ክርስቶስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ክርስቶስ ምንድን ነው ያለው? አንተ ውእቱ ወልደ እግዚአብሔር ያው አንተ አለት ነህ። በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ። ዋና ቅጸ ሲኦልኒ እየሄይልዋ የገሃነም ደጆች አያናውጧትም ተብሎ ቃል ተገብቷል። መስራቿ ትናንትና ያለ ለዘላለም ይኖራል። ዘመን አይሽረውም፣ ቦታ አይቀይረውም፣ ሁኔታ አይገለብጠውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እንኳን አሁን አፈጠር ንጉስ ነበረ፣ ዓለምን ፈጥሮ ንጉስ ነው። ዓለምን ማሳልፎ እንደነገሰ ይኖራል። ቤተክርስቲያን ደግሞ የማን ቤት ናት? የሱ ቤት ናት። ከዛ ደግሞ ከሱ ቀጥሎ አጥንታቸውን የከሰከሱ ላባቸውን ያፈሰሱ ሁልጊዜ እንደምለው ጀርባቸውን ለጅራፍ አንገታቸውን ለሰይፍ አይምሯቸውን ለመጽሐፍ ሰጡ። አይምሯቸው መጽሐፋዊ፣ አንገታቸውን ለሰይፍ፣ ጀርባቸው ለጅራፍ፣ አንደበታቸው ሆዳቸው ለጾም፣ አንደበታቸው ለጸሎት የባከነ ጊዜ፣ የባከነ ገንዘብ፣ የባከነ አካል የሌላቸው ለክርስቶስ ኑረው ለክርስቶስ የሞቱ ዛሬም በክብር ያሉ ሕያዋን ከሞት በሕይወት ካለነው ከኛ የተሻሉ ሕያዋን ቅዱሳን አሉ። ጠባቂዎቹ አሉ። እነሱ መላእክት ይጠብቋታል፣ ጻድቃን ይጠብቋታል። መላእክት የቤተ ክርስቲያን ገበዝ ጠባቂዋ ድንግል ማርያም አለ። ስለዚህ ማይበሉ ሞገዱ ፈተናው ብዙ ነው ወይ? አዎ ይቀጥላል። ምክንያቱም ባለቤቱ በመስቀል ላይ የሆነውን አይታችኋል። 33 ዓመት ከ3 ወር ክርስቶስ በምድር ላይ ሲመላለስ አለቀሰ ተብሎ ሳቀ ተብሎ አልተጻፈለትም። ከለምጻሞች ጋር ዋለ እንጂ ከዘናጮች ጋር ዋለ ተብሎ አልተጻፈለትም። ከዓይነ ስውራን ጋር እንጂ ዓይናቸው ኮከብ ተብሎ ከሚደነቁት ጋር አልዋለም። ክርስቶስ ከአንካሶች እንጂ ከአትሌቶች ጋር አልዋለም። ክርስቶስ ከሞላላቸው ጋር አልዋለም፣ ከጎደለባቸው ጋር። እንደውም ታሪክ ዮሐንስ አፈወርቅ ክርስቶስ የት ይገኛል ብለህ ከጠየቀኝ ወሶበት የውጾ ለድውይ በህየት ረክቦ ጥቃራቱ በሽተኛውን ስትጠይቅ ካልጋው አጠገብ ታገኘዋለህ። ወሶበት የውጾ ለሙሙ እስረኛውን ስትጠይቅ ከዘመድ አስቀድሞ ስንቅ ሆኖ እዛው ታገኘዋለህ አለ። ክርስቶስ በሞላበት አይገኝም። ከበር ቁሜ አንኳኳለሁ አለና ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ አለ። ገብቼስ እራት እበላለሁ። እራት መጨረሻ ምግብ ነው። በጨለመብህ ሰዓት፣ በጎደለብህ ሰዓት ጤና፣ ዘመድ፣ ገንዘብ በከዳ ሰዓት ሜዳው ገደል፣ ቀኑ ጨለማ፣ ፈውሱ በሽታ
ትርፉ ኪሳራ በሆነበት ዘመን እግዚአብሔር ከጎን ይገኛል ማለት ነው። ስለዚህ ቤተክርስቲያኒቱ ኑናዩ የምንላት ቤተክርስቲያን ናት። ዛሬ መስቀሉ እያያችሁ ነው። እግዚአብሔር ይመስገን። በየዓመቱ መስቀል ይከበራል። በየዓመቱ ጥምቀት አለ። አሁን ደግሞ ወጣቶቹ ደግሞ እየተጠናከሩ ደግሞ የሃይማኖት ዝማሬ የሚባል ደግሞ ነጭ በነጭ ተለብሶ ደግሞ መጥቷል። ይሄ ሁሉ የቤተ ክርስቲያኒቱ ማይሞን ነገሩ ተሻግራ እንደምታልፍ ማረጋገጫ ነው። ኑና እዩ። ማነው ናትናኤል ከፊልጶስ በልጦ ሄደ እና እንግዲህ ብፁዕ አባታችን ይህንን ትልቅ ጉባኤ ያዘጋጁት ለግንዛቤ አይደለም፣ ለገንዘብ ነው። ደህና ዋላችሁ። በደንብ ስሙኝ። ዛሬ የግንዛቤ ሰዓት አይደለም። የምንድን ነው? የገንዘብ ነው። እና በኋላ ለዚህ የተመደቡ ሰዎች አሉ። እንግዲህ ለግንዛቤ የተመደብነው እኛ ነን። ለገንዘብ ደግሞ የተመደቡ በኋላ ይመጣሉ። እኛ ነፍሳችሁን አንኳኩተናል፣ ኪሳችሁን የሚያንኳኩ በኋላ ይመጣሉ። ደህና ዋላችሁ። ስለዚህ እናንተ ብር አምጡ፣ እኛ ምስጢር እናውጣ፣ ተያይዘን ገነት እንግባ እያለ ነው። ጽደቁ ነው እያልን ያላችሁ። ኪሳችሁን ክፈቱ። ገንዘብ ይዛችሁ እንደመጣችሁ ያስታውቃል። አስባችሁበታል ማለት ነው። እንግዲህ በኋላ ትሰጣላችሁ። ብፁዕ አባታችን በእውነት እጅግ 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 ከምንወዳቸው ከምናከብራቸው ቢያዙን እሺ በእጀ ብለን ሰጥ ለጥ ብለን ከምናገለግላቸው አፋችንን ሞልተን አባታችን ከምንላቸው መካከል ናቸው። ምክንያቱም አንዳንድ አባቶች ካወነ ወደ አቦ ያሽቆለቆሏል። ለአባቴ ገብረ ኪዳን ይገባቸዋል። ከአባታችን ወደ አባቴ ወረደዋል። ከሰማያዊነት ወደ ምድራዊነት፣ ከምድራዊነት ደግሞ ወደ ወረዳ፣ አሁን ወደ ሰፈሩ የገቡ አባቶች ፈልገን የምናገኛቸው ሰፈር እየተሸጎጡብንና የጋራ አባት ናቸው። አቡነ ብፁዕ አቡነ አብርሃም የግንባር ስጋ ናቸው። ፊት ለፊት ነው የሚናገሩት። ይህን ጽርሐ ጽዮን ደግሞ ቢገነባ የሚገርማችሁ ዛሬ እኛ ላሊበላን አስጎብኝተን እንደው ጽድቁን እኮ ተውት። ላሊበላ ለእኛ ቅርስ የሚባለው ስራ ያቆመ ነው። እኛ ዛሬ ላሊበላ ቅርሳችን አይደለም። ብንሞት እንፈታበታለን፣ ብንጠመቅ እንከብርበታለን፣ ብናገባ እንሞሸርበታለን። ዛሬ በስራ ላይ ነው። ነገር ግን የዛሬ 800 ዓመት ላሊበላ አባታችን ያንን ሲሰራልን ይሄንን እግዚአብሔር አዘጋጅቶልን ዛሬ በላሊበላ ብዙ ሚሊዮን ዶላር ይገኝበታል። በእውነቱ አባቶቻችን አርቀው አሳቢ ናቸው እና ጽርሐ ጽዮን ደግሞ ነገ ሲገነባ ነገ ሲለወጥ አቡነ ብፁዕ አባታችን አቡነ አብርሃም ነገ በሕይወት ሲያልፉ ይሄ የእናንተ ንብረት ነው። የኢትዮጵያ ቤተክርስቲያን ሀብት ንብረት ነው። ይገርማቸዋል። አባቶቻችን እንኳን ጳጳሳቱ ነገስታቱ ቤተ መንግስት የላቸውም። ቤተክርስቲያን ነው የሚያለው እና አብርሃም ጀምሮ ቅዱሳን የኢትዮጵያ ነገስታት ቤተክርስቲያን ነው ያለው። 4 ኪሎ ብትሄዱ ስላሴን የሰሩት አፄ ኃይለ ስላሴ ናቸው። ምስካየ ኅዙናን የሰሩት አፄ ኃይለ ስላሴ ናቸው። ጊዮርጊስ አራዳን የሰሩት አፄ ምኒልክ ናቸው። እነ ባታ እነ ግቢ ገብርኤል ቤተ መንግስቱ አጠገብ እንደው በጊዜ ተሰርተው ነው እንጂ ደህና ዋላችሁ። ንገሩ ማለት ወደላችሁ ነው። አልገባችሁም? እስኪ የገባው ያቀልጡ። በእውነቱ አፄ ኃይለ ሥላሴ አፄ ምኒልክ ነገስታቱ ለጸሎት እንዲመቻቸው እዛው አጠገባቸው ቤተክርስቲያን አሰርተው ሹልክ እያሉ ቢሮ እንባ ሲያብሱ ጥያቄ ሲመልሱ ይውልና ሹልክ ብለው ደግሞ እግዚአብሔርን ያነጋግራሉ። ምክንያቱም እግዚአብሔርን ያላነጋገረ ሰው እንኳን ሀገር እድር መምራት አይችልም፣ ሰፈር መምራት አይችልም። እውነቴን ነው። አባወራዎች ትዳራችሁ እየተበጠበጠ ያላችሁ እግዚአብሔር ማነጋገር ስለተሳናችሁ ስለሆነ ሚስታችሁን ከማቃጠል ኑና ቤተሰብ እግዚአብሔርን ጠይቁ። ኧረ ትዳር እንዴት አድርጌ ልምራው ይባላል። እና ዛሬ እነ ግቢ ገብርኤል እነ በዓታ እነ ስላሴ ቤተ መንግስቱ ዙሪያውን አጅበው ያሉት ያሰሩት ነገስታቱ ናቸው። ከደርግ በኋላ ግን ከመንግስቱ ኃይለማርያም ከደርግ በኋላ ነው በጥቅሉ ቤተ ክርስቲያን ምዕመናን ናቸው ራሳቸው ገንዘብ እያወጡ የሚሰሩ። ከበኋላ እነ ወሌ መድኃኔዓለም እነ አዲሱ ሚካኤል እነ አማኑኤል እነ ዋሳ ገብርኤል እነ ናዝሬት ማርያም በየቦታው በእውነት በጣም ትልልቅ አብያተ ክርስቲያናት ኢትዮጵያውያን ለራሳቸው በኪራይ ቤት እየተንከራተቱ ሰማያዊ ቤታቸው የሚሰሩ ናቸው። ሳይሞላላቸው እየራበው የኢትዮጵያ እየጠማው የሚያጠጣ እየራበው የሚያበላ እየቸገረው የሚሰጥ ጠንካራ ህዝብ ነው። በእውነት ፈረንጆቹ አሁን እኛ እየገጠመን ያለው መከራ ቢገጥማቸው ወደ እግዚአብሔር ሚሰሪ ተኩሱ ነበር። የኢትዮጵያ ህዝብ ግን እንዲህ እየራበው እንኳን እንዴት አደርክ ሲብላ ምንድነው የሚለው? እግዚአብሔር ይመስገን። እያመመው እንዴት አደሩ ማማ
እግዚአብሔር ይመስገን ይላሉ። ምክንያቱም ባይፈቅድ ሙቻ አድር ነበር እኮ ነው መልእክቱ። ይገርማቸዋል። ስለዚህ ብፁዕ አባታችን እንወደዎታለን፣ እናከብረዎታለን። ባዘዙን ጊዜ እንታዘዛለን። እኔ እንግዲህ ያጎደልኩትን ሞልተው ያጣመምኩትን አቃንተው ትርፍርፍ አድርገው እኔንም እናንተንም ማን ያስተምረናል? እግዚአብሔር ስራ ቋንቋ ሲያስተምር እኛ አንሰናችሁ እናንተ እኛም ስንበዛባችሁ ይገርማችኋል። ማን ነው የሚያስተምረን? አባ ኧረ አባ ጮክ ብላችሁ ማን? በቃ እሳቸው ያስተምሩናል። እኔ እሳቸው እያሉ ማስተማር አይገባኝም ነበረ። ነገር ግን የመጣሁበት ስለሆነ ይስጥልን። 3 ጊዜ ቃለ ሕይወት ያሰማልን በሉ። አሜን አሜን። ደህና ዋሉ። ስጡ። ማሰሪያው ይሄ ነው። ይሄን አደረሰ እውነቱን ለማለት እስቲ እንሰጣለን በሉ። አቤት ህፃናት ናቸው ያሉት። ትልልቆቹ አትሉ ትሰጣለህ። ጠዋትም በእውነት በአርባዶ ሚካኤል ብዙ ስራ ሰርተን የመጣ ነው። በህይወቴ አስተባብሬ የማላውቀውን ምን ነሽጥ እንዳደረገኝ አላውቅም። ነሽጦኝ እናንተም አላሳፈራችሁኝም፣ ግን በገመድ አሰራችሁኝ። መጋቢት ላይ ለጉባኤ ለመጣ ቃል ገብቻለሁ። እንማማራለን። ያይስጥ እሺ ብፁዕ አባታችን፣ ክቡራን ስራ አስኪያጆች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የገዳማት አድባራት አስተዳዳሪዎች፣ በዚህ ቅዱስ ቦታ የተገኛችሁ የእግዚአብሔር ቤተሰቦች፣ እንደዚህ አይነት ሊቃውንቶችን ያላሳጣን እግዚአብሔር የተመሰገነ ይሁንና ሁላችን እግዚአብሔር እንድንል እናመስግነው። ኧረ ያንሳል፣ ኧረ ያንሳል፣ ያንሳል። ለመምህራችን ለመጋቢ ሐዲስ እሸቱ አለማየሁ በእውነት ረጅም ዕድሜ ከሙሉ ጤና ጋር ሰጥቶ ሁልጊዜ እንዲያስተምሩን የእግዚአብሔር መልካም ፈቃዱ ይሁንልን። ከዚህ በመቀጠል ጊዜያችን በአግባቡ ለመጠቀም አንድ መዝሙር እንዘምርና ወደሚቀጥለው መርሃ ግብር እንሄዳለን። የአሁኑን መዝሙር አንድ መዝሙር የሚዘምሩልን ዘማሪ አባይነህ፣ ዘማሪ አብርሃም በአንድ ላይ በመሆን አንድ መዝሙር ይዘምሩልናል። ወደ መዝሙሩ እና ማሳሰቢያ ልንገራችሁ፣ የምትወጡ ሰዎች ያያችኋለሁ። በእውነት አባቶቻችን አስቀምጦ መውጣት አንደኛ ስራ፣ ሁለተኛም ድፍረት ነው። የመጨረሻ የሚተላለፉ ለእኛ የሚጠቅሙ መልእክቶች አሉ። ብፁዕነታቸውም አባታዊ መመሪያ ይሰጡናል። በነገራችን ላይ ትራንስፖርት በ3ቱም አቅጣጫ አሰማርተናል። እሺ ስንጨርስ ትራንስፖርት ስላለ ይመሻል ብላችሁ፣ ምክንያቱም የምንጨርሰው በሰዓት ነው። ብፁዕ አባታችን መመሪያ ሰጠውን ስለመጨረስ ስላለብን አንድም ሰው እንዲወጣ አይፈቀድም። አሁን መዝሙሩን ዘምረን ወደሚቀጥለው መርሃ ግብር እንሄዳለን። አንድ መዝሙር ዘማሪ አብርሃም፣ ዘማሪ አባይነህ ወደ መድረኩ ነው። እንደምን ቆያችሁ? እስኪ እጆቻችሁ ለመድኃኒዓለም እልል ብላችሁ በጭብጨባ አመስግኑ። ዛሬ ሞቷል ምስጋናህ
ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር በደረስን ዚራ ማዳኑን እንድናወራ ምትቀድሙ ምትከተሉ ሁላችሁ ተመስገን በሉ ሁላችሁ ተመስገን በሉ ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር እስኪቶቻችሁ ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር እግዚአብሔር ዘመን ከሰጠ ይዘምር የተለወጠ እልልታ ይሁን ለስሙ ለዋጀን በወርቀ ደሙ ለዋጀን በወርቀ ደሙ ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ሰገነት ላይ የወጣችሁ ዝምታን የመረጣችሁ ካፋችሁ ኩራት አይውጣ እርሱ ነው ቀን የሚያወጣ እርሱ ነው ቀን የሚያወጣ ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር የክብሬ የቤቴ ጌታ ለነፍሴ ባለውለታ ኤፉድ ነው በፍታ ነው ልብሴ ዘማሪ ነኝ ለንጉሴ ዘማሪ ነኝ ለንጉሴ ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር እሱ በፈጠረ ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ሰገነት ላይ የወጣችሁ ዝምታን የመረጣችሁ ካፋችሁ ኩራት አይውጣ እርሱ ነው ቀን የሚያወጣ እርሱ ነው ቀን የሚያወጣ ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ከዮሐንስ ከቤርሳቤህ ዛሬ ሞቷል ምስጋናህ ተነሳ ልቤ ዘምር ለጌታ ለእግዚአብሔር ለጌታ ለእግዚአብሔር ለጌታ ምስጋናችንን እግዚአብሔር ይቀበልልን። ዘማሪያንም ቃለ ሕይወት ያሰማልን። እልል ብላችሁ እግዚአብሔርን አመስግኑ። ቅድም እንደነገርኋችሁ በባህር ዳር ሀገረ ስብከት ሚዲያ፣ በዋካ ብርሃን ሚዲያ፣ በፈለገ ገነት ቅዱስ ጊዮርጊስ ሚዲያ፣ በራማ ሚዲያ
በኢአርት ሚዲያ፣ በፈውስ መንፈሳዊ ሚዲያ እና በሌሎች ሚዲያዎች ይህ መርሃ ግብር ቀጥታ እየተሰራጨ ነው። ሚዲያዎችን መደገፍ ሸር እያደረግን መደገፍ ይገባናል። ይህ መርሃ ግብር የሚሰማችሁ የምታዩት በሙሉ ጽርሐ ጽዮንን እኔም ለጽዮን ስራ አለብኝ በሚል መንፈሳዊ ዓላማ ሁላችን መሳተፍ ይገባናል። ከዚህ በመቀጠል ሁላችሁም በያላችሁበት አረፍ አረፍ በሉና የምንወዳቸው አባታችን መምህራችን አጭር ትምህርት ያስተምሩናል። ርዕሰ ሊቃውንት አባ ገብረ ኪዳን እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ካላስቸገርኳችሁ ሁላችሁ ቁጭ በሉ። እስኪ እናማትብ ሁላችሁ። የምናማትብበት ምክንያት እግዚአብሔር ሰውነታችን ለትምህርቱ እንዲባርክልን እንዲገባን፣ ትምህርት እንዳንከታተል የሚረብሸንን ሰይጣን ደግሞ እንዲያርቅልን ስለሆነ ሁላችሁ ልባችሁን ሰብስባችሁ አማቱ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአንድነትና የሦስትነት ባለቤት እግዚአብሔር ይመስገን። የእናታችን ማርያም የቅዱስ መስቀሉና የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የሁለቱም አህጉረ ስብከት ስራ አስኪያጆች፣ ጸሐፊዎች፣ ሊቃውንተ ቤተ ክርስቲያን፣ የኔታ መጋቤ ሐዲስ እሸቱ፣ ሁላችሁም በዚህ የተሰበሰባችሁ የገዳማት የአድባራት አስተዳዳሪዎችና የእግዚአብሔር ቤተሰቦች ሁላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እንዴት ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁ? ቸርነት ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለየኔታ መጋቤ ሐዲስ እሸቱ አለማየሁ ቃለ ሕይወትን ያሰማለን። ትምህርቱን በሚገባ ስለተማርን እኔ 3 መልእክት አስተላልፌ ወደ ቀጣዩ መርሃ ግብር ብንሄድ ይሻላል። መልእክት 1 ከየኔታ እሸቱ ቅድም ከተናገሩት ላይ አንድ ሀሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው የሚለው። ሰዎች እንደዚያ ስትል እንዲያውም ይጨምራሉ ይላል። ስለዚህ እንዲህ አይደለውም አትበል። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል እሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑት እሱ ደግሞ ከነ ኃጢአቴ እንዲያርግ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል። እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰገኑኝ ደግሞ መልሼ ላመስግናቸው ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለኩት ምንድን ነው? የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። በኃይል እግዚአብሔር የአክል ለኩሉ። እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኘው፣ አይን ቀይ ባይሆንበት፣ ጉድጓድ ባትቆፍርበት፣ ገመድ ባትቋጥርበት እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። ይሄ ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። የሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው።
እግዚአብሔር ለሁሉም ይበቃል። እና የኔታ እሸቱ ቅድም ያስተማሩ ልግስና ነው። እሳቸው አስተምረው የቅኔ ሊቅ ናቸው፣ የአዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበር፣ ዛሬም እያስተማሩ ነው። እና ይሄ መገፋፋት እንዲበቃን አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንቃል ምቀኛ እንዳንሆን የሚያስተምሩ በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀና 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው እና ልግስና እንድንማር ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታ ማመስግኗል ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎሙበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ ሰዎች እንዲመሰገኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አለ። ጥሩ ሰው ነሽ፣ ምሰሪው ወጥ ጥሩ ነው ማለት ሲገባችሁ እንደ ዝንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር። እውነቴን ነው። ጌታ ጴጥሮስን አመሰግነው። ቅድም የኔታ እንደነገሩት ማርያምን አመሰገናት። ተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። መቶ አለቃውን ናትናኤልን አመሰግነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን እንደው መንቀፍ እንድናቆም። ዛሬ መንቀፉ አላልቃል። እርስ በርስ መነቃቀፍ አልበቃል ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተክርስቲያንን መንቀፍ፣ እኛ የቤተክርስቲያን ሐሳቢ መምሰል፣ ሌላው ማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተክርስቲያን እንደማይገደው መምሰል፣ ሁላችን የቤተክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንዲያው ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ እገሌ ክፉ ነው ብለህ ምን ትጠቀማለህ? እኔ ሲሆን እንደጋገፍ። ወንድምህ ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምን ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋርድ፣ አሳልፈንም ላውሬ አንስ። እንነጋገር። አባቶችንም ቢሆን እንንገራቸው። ሀሳብ ካላችሁ ለጳጳሳትም ተናገሩ ቀርባችሁ። ለምን እያወጣችሁ ግን ቤታችንን የምትዘሩ የምታሰጡ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያን እዚሁ ውስጥ ብንታረም አይሻልም? እኔ ይህንን ነው የምነግራችሁ እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተ በጸሎታችሁ አስቡኝ። ሁለተኛ ደግሞ ምክንያት እንዳታስቀምጡ ነው። በዚህ ዘመን ትልቅ ሰው እንዳንሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ሕይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት አሰብ ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንዲያው ምን ይሰራል? ይሄ እኮ እንዲያው ዘለፋ ካህናት የሚባል አንቀጽ አለ በመጽሐፍ ውስጥ። ዘለፋ ካህናት ይሄ እግዚአብሔር እንዳናመካኝ። አንተ ሰው ሐዋርያትን ከተራ የሥራ ቦታ የጠራቸው ክርስቶስ እኔ የትልቅ ሰው ዘር ስላልሆንኩ ነው ሊቅ ያልሆንኩት እንዳትል ነው ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌል ሲተርኩ እኔ እኮ ከትልቅ ሰው ስላልተወለድኩ ነው፣ ትልቅ መምህር ስላላስተማረኝ ነው፣ እየተማርኩ ስላላደግኩ ነው። ለምን ትላለህ? የገበሬ ልጆች አይደለም ወይ ሊቅ የሆኑ? ቅድም የታ ነገረው ምክንያት እንድናጠፋ ምክንያትም እንድናርቅ ነው። ለምንድን ነው ንስሐ ማትገባ? ልጅ ነኝ። ለምንድን ነው ንስሐ አባት ማታበቅ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን ማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለው
እግዚአብሔር የለው፣ ፈጣሪ የለው፣ ነጋዴ ነፍስ የለው። ማመካኘት እንድናቆም ልጅነታችን ገሃነም ላይ ማስረጃ ሆኖ አይቀርብም። ነጋዴነታችን አይቀርብም። ጾታችን አይቀርብም። በጦርነት ጊዜ ስለሆንኩ ነው ብንል አይቀርብም። ባለን ዘመን ሰላም ጊዜ ካልመጣ ባለችው ዘመን መጸለይ፣ መፍታት ከእግዚአብሔር ጋር መሆን ነው። ሰላም ሲሆን እንደ ሰላሙን መርታለን። ጦርነት ሲመጣ ደግሞ በጦርነቱ መካከል የእግዚአብሔር በመሆን ጦርነቱ እንዲያልፍ ከእግዚአብሔር ጋር ከመሆን በላይ ምርጫ የለም። ስለዚህ ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንዲያውም አንድ ቀን እጄ ሲተረጉሙ መስማት እፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለን እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ይህን ነው የምነግራችሁ። ሶስተኛ የቤተ ክርስቲያናችንን ባለጸግነት እንድታውቁ ነው። ዲግሪን ማስተር ዲግሪን ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማው ሳልጠይቀው አወራኛችሁ። ግምቴ የራሴ ላለማወቅ እኮ ነው። እኔ ስለሌለኝ እንደኔ መስለውኛል። አያችሁ፣ በቄስ ትምህርት ስለማውቃቸው ማለት ነው። እና ግን ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሀሳብ ይሰጣሉ፣ ለብዙ ተቋማት ሀሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማረባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ አባት አያሳጣን። ካጨበጨባችሁ በደንብ አጨብጭቡ ወይ ተው። በደንብ ያልተማረ ነካክቶ የተወ መምህር የሊቃውንት ጉንፋን ነው ይባላል። እና ጉንፋኔ ሊያወቁ ሲሉ የሚያስብል አይደለ? እና ወይ እሷ ይናገር ወይ ያናገር እንደሚባለው እንዳቱ የጭብጫባችሁ ጉንፋን እንዳይሆን ለእግዚአብሔር ከሆነ በደንብ አድርጋችኋል። ለእግዚአብሔር መልእክት ሁለት ቅድም እንደተናገረው ግንዛቤ ተሰጥቷችኋል። ያው ገንዘብ ስጡ ማለት የምፈልገው አንድ ነው። እሱም ነው የአንድ ሊቀ ጳጳስ መከራው እጅግ በጣም ብዙ ነው። እውነት ልንገራችሁ፣ ጳጳሳት የኔም ጭምር ቀሚስ ሰፊ ነው። በእርግጥ መነኮሳትና ጳጳሳት ምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? እጅጌው ለምሳሌ ሰፋ ያለ ነው። አሁን ብፁዕ አባታችን ይሄ ፈረጅያ የሚባል ሰፊ ያለ ጳጳሳት የሚያደርጉት ዛሬ ቄሱም እየለበሰው ነው። አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄ ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄሴም ዝም ብለው እንዲሁ ወይ ጥጋ እንዲሁ ብትተው ምን አለ ነው። ተው እስቲ ተው። ሻሹ ይበቃቸዋል። ቀሚሳችን ላይ እና ደግሞ ጭራሽ ፈረጅያው ጳጳሱ አንድ 3 ሕፃን የሚያስገባልን የእጅጌው ስፋት ያ ለምን ይመስላችኋል? የእጅጌው ስፋት ዓለምን በሙሉ ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ብዙ እጅ የሚያስገባ እጅጌ ነው ስፋቱ። የቀሚሱ ስፋት ይሄ ነው፣ የክርስቶስ ከለሜዳ ነው። ስለዚህ ብፁዕ አባታችን የነፍስ ሀሳብ አለባቸው። ስለሚሰርቀው ሰው ነፍስ ያስባሉ፣ ስለሚታሰረው ያስባሉ፣ ስለሚሰደደው ያስባሉ፣ ሱስ ስለያዘው ያስባሉ፣ ከሃይማኖት ስለሚወጣው ሰው ያስባሉ፣ ስለሚጋደለው ያስባሉ፣ በኃጢአቱ ስላለው ያስባሉ። ታዲያ እሳቸው ለዚህ ያስቡ። ስለ ብሎኬት እኛ ብናስብ አይሻልም? አይሻልም? እኛ እንሻላለን። ብሎኬቷን፣ ጠጠሯን፣ ድንጋዩን ያን እናስብ። ብፁዕ አባታችን ደግሞ ለነፍሳችን ያስቡ። የጸሎት ጊዜያቸውን ይችን ቤተክርስቲያን መቼ ነው መፈጽማት ብለው የማሰቢያ ጊዜያቸውን የማቀጃ ጊዜያቸውን እንዳይሻማ አንድ ሰው ጳጳሳትም እኮ ቅዱስ ሚካኤል ቅዱስ ገብርኤል አይደለም እንደኛ አጥንት አላቸው፣ ጅማት አላቸው፣ ስጋ አላቸው፣ ይደክማቸዋል። አንድ ሰው ለሺህ ነፍስ እያሰበ ብዙ ሺህ ሆነን ለአንድ ሰው መደገፍና መቆም ያቅተናል? አያቅተንም። የአቅማችንን በሐሳባችሁ እኔ የምነግረው ዛሬ ብር ልትሰጡ ትችላላችሁ። ከሌላችሁ ግን ሐሳቡን ይዛችሁት ሂዱ። ሐሳብ ካለ ትዝ ይላችኋል። እኔ የምነግራችሁ ከዚህ ፕሮጀክት ባለፈ ከአባቶቻችሁ ጋር እንድትቆሙ ነው።
እግዚአብሔር ደግሞ ከኛ ጋር ይቆማል። ድካም እንኳን ቢኖር እግዚአብሔር በብርሃኑ ሁላችንን ያስተካክለናል። ይሄን መልእክት ነው ማስተላለፍ የምፈልገው። ሁለተኛው መልእክቴ ነው። ከብፁዕ አባታችን ጋር ቆመን ኋላም ደግሞ ከጌታ ቀኝ አብረን ለመቆም ያብቃል። መልእክት ሶስተኛው መልእክቴ ዛሬ ስብከት ነው። የኔታ አስተምረዋችኋል፣ ተምረናል። እኔም ተምሬያለሁ፣ ካሁን በፊትም ስማርያለሁ። መቼስ ስብከት አይደለ? የስብከት ዕለት አንድ ነገር ሳልናገር አልወርድም። በ5 ደቂቃ ውስጥ ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። እስቲ ክርስቶስ ለኛ ማን ነው በሉ። ወይ ክርስቶስ በነቢያት እንዴት ተሰብኳል የሚለውን አንድ ሊቅ ብቻ የተናገረውን ልንገራችሁ። ሄሬኔዎስ ይባላል። እስኪ በሉ እንዲሁ በሞት እንዳትረሱ። ድገሙ። ሄሬኔዎስ በሉ እስኪ። ይሄን እንዳትረሱ። ይሄን ያየቁ አባታችሁን የማታውቁ ከማይበረ ሥላሴ ጥጆች ያነሰን የማይበረ ሥላሴ ጥጆች ከ4000 በላይ እናቶችና ጥጆች አሉ። ሄደው ግን የእናታቸውን ጡት ነው የሌላ ላምጡት አይጠቡ። ከጥጃ ብሰን ዛሬ አባቶቻችን አናውቁም። ይሄ ሊቅ ከ130 ዓመተ ምህረት እስከ 202 ዓመተ ምህረት አካባቢ የነበረ የቤተ ክርስቲያን ሊቅ ነው። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት የተናገረና መጽሐፍ ቅዱስን ጠብቆ ያስረከበን አባት ነው ቅዱስ ሄሬኔዎስ። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት ያደረሰን ሊቅ ነው ቅዱስ ሄሬኔዎስ። በተለይ እንግሊዘኛ ነበብን ማለት የምታነቡ ሰዎች መጽሐፍ አለው ልንገራችሁ። ኤጌንስት ዘ ሄሬሲስ የሚል መጽሐፍ አለው። አንብቡት እስቲ ልብ ካላችሁ ማለት ነው። እንዲሁ ዝም ብላችሁ እዚያ የእንትን ስም እንድትሸመድዱ ከውስጥ ይሄን አንብቡት እስቲ። 5 መጽሐፍት አሉት። ኤጌንስት ብላችሁ እንደምፈልጋችሁ ፕሮናውንስ አድርጉት፣ ግድ የለም። እኔን የገጠር አድርጉት፣ ይሄን ችግር የለም። ይሄን መጽሐፍ 5 መጽሐፍት አሉት። በይንተ መናፍቃን የሚል ነው። በሁለተኛው ክፍለ ዘመን የደረሰው ነው። አሁን ዛሬ አዲስ ግኝት እንዳገኘ ማንም እየመጣ የሚለፈልፈውን ሁሉ ቅዱስ ሄሬኔዎስ እዚያ ላይ ሁለተኛው ክፍለ ዘመን ላይ መልሶላችኋል። እሱ ላይ እንድታነቡ ልጋብዛችሁና እንዲህ ይላል ቅዱስ ሄሬኔዎስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌል ክርስቶስን ሰበኩ። አንዴ በሉ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። በርሱ ማንን ሰበኩ? ክርስቶስን ሰበኩ። እንዴት ብለው ነው የሰበኩት? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ምን ብለው ነው የሰበኩት? ከመተወልደ እምድንግል ከድንግል እንደተወለደ ወሐመ በዲበ ዕፀ መስቀል በመስቀል እንደታመመ ወርይዎ ተንሥኦ እምነ ሙታን ከሙታን ተለይቶ እንዳዩት ነቢያት ይህንን አስተምረዋል። እሱ ምንድን ነው? ህሊናሁ ለአብ ፍጹም ቃል እግዚአብሔር። የአብ ህሊናና የአብ ቃል ነው። እስቲ የአብ ህሊና ቃል በሉ። ቃል ከልብ ተለይቶ እንደማይኖር ከአብ ተለይቶ ያልኖረ ከአብ ጋር ቀዳማዊ ነው። ይሄው ክርስቶስ የአብ ቃል የአብ ህሊና ነው ብለው ሰበኩን። ከዚያስ ፈጣሪ ሁሉ ፍጡርን ሁሉ የፈጠረ ወይም ፈጣሪ ሁሉም ፍጡራንን ሁሉ የፈጠረ ነው። ምስለ አብ ወመንፈስ ቅዱስ ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ህሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው እንደሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው ዓለምን የፈጠረ ነው። ገባሪሁ ለሰብ ሰውን ሁሉ የፈጠረ ነው። እሱ ዘተወልደ እምአብ እምቅድመ ኮከበ ጽባሕ ከአጥቢያ ኮከብ አስቀድሞ ከአብ የተወለደ የአብ ልጁ ነው። ውእቱ ዘዐቀቦ ለኖህ ኖህን የጠበቀው እሱ ነው። ሊቀ አበው ውስተ ሊቃነ አበው የአባቶች አለቃ በአባቶች አለቃ ዘንድ የአባቶች አለቃ እሱ ነው። ሐጋጌ ሕግ በውስተ ሕግ ኦሪት ስትሰራ ሕግ የሰራ እሱ ነው። ሊቀ ካህናት በውስተ ሊቃነ ካህናት የሊቃነ ካህናት ሊቀ ካህናትም እሱ ነው። ዘዐቀቦ ለኖህ ኖህን የጠበቀው እሱ ነው። ክርስቶስ ምንድን ነው ብትባሉ የሊቃነ ካህናት ሊቀ ካህናት የአባቶች አባት
ለምሳሌ ፓትርያርክ ይባላሉ አይደል? ፓትርያርክ ማለት ምን ማለት የግሪክ ቃል ነው። the father of fathers ማለት ነው። የአባቶች አባት፣ ርዕሰ አበው ማለት ነው። የአባቶች አባት፣ አባቶች ሊቃነ ጳጳሳት ናቸው። የሊቃነ ጳጳሳት አባት ደግሞ ፓትርያርኩ ነው። የፓትርያርኩ አባት ክርስቶስ ነው። የአባቶች አባት የሊቃነ ካህናት ሊቀ ካህናት እግዚእ በነገሥት የጌቶች ጌታ ንጉሥ በመላእክት የመላእክት ንጉሳቸው ማን? ክርስቶስ። የጌቶች ጌታ የነገሥታት ንጉሥ የአባቶች አባት የሊቃነ ካህናት ሊቀ ካህናት እሱ ኢየሱስ ክርስቶስ ነው። ኖህን የጠበቀው ነው። ኖህ ማለት እረፍት ማለት ነው። ክርስቶስ ምናችሁ ነው ብትባሉ እረፍታችን። ምናችን ነው? ዘመሮ ለአብርሃም አብርሃምን የመራው እሱ ነው። ክርስቶስ ምናችን ነው? መሪያችን ነው። ዘተአስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ እሱ ነው። ቤዛችን ነው ማለት ነው። ከይስሐቅ ጋር የታሰረ ቤዛችን ነው። ዘተሰይጠ ምስለ ዮሴፍ ከዮሴፍ ጋር የተሸጠ እሱ ነው። መጋቢያችን ነው ማለት ነው። ዘሃለየ በዳዊት ከዳዊት ጋር የዘመረ እሱ ነው። ምን ማለት ነው? የነቢያት ጌታ የነቢያት የትንቢት ፈጻሚ ነው። እሱ ምን አደረገ? ውእቱ ባሕቲቱ ዘመሐረ ያስተማረ እሱ ብቻ ነው። ወተሰገወም ቅድስት ድንግል ከቅድስት ድንግል ከመቤታችን ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። ወተጠብለለ በአጽርቅ በጨርቅ ተጠቀለለ። ወተወዲ ውስተ መቃብር በመቃብር ተጣለ። ርይዎ ኖሎት እረኞች አዩት። አይኮትዎ መላእክት መላእክት አመሰገኑት። ወሰገዱ ሎቱ ሰብአ ሰገል ሰገዱለት። አጋሃዶ ዮሐንስ ዮሐንስም አምላክነቱን ገለጠው። ያለምን ኃጢአት የሚያስወግድ የእግዚአብሔር በግ እሳት ወሰደዳቸው። ወከሰተ አበራ ፈወሰ ድውያንን ፈወሰ። አንሳ ሁሎ ሙታንን አነሳ። አስተርአየ በውስተ ምኵራብ በምኵራብ ተገኝቶ አስተማረ። ወየአምልኮ አይሁድ ግን አልተቀበሉትም። አግብኦ ይሁዳ አሳልፎ ሰጠው። ወተሰቅለ በሥጋ ተሰቀለ። ወተቀነወ በዲበ ዕፀ መስቀል በመስቀል ተሰቀለ። ወተገንዘ ተቀበረ። ወዐርገ ውስተ ሰማያት በሰማያት ወደ ሰማያት አረገ። ማብአብ ተሰባ ከአብ ጋር ተመሰገነ። ንጉሶም ለመላእክት እግዚአ ኪሩቤል አሐዜ ኪሩቤልን የሚወስናቸው ወመራይሆሙ ለሐራ ሰራዊተ እግዚአብሔር የእግዚአብሔርን ሰራዊት መላእክትን የሚመራቸውና በቀጺ በመንፈስ ቅዱስ የሚመራቸው የሚያስተዳድራቸው እሱ ክርስቶስ ነው። ኖላዊ ሆሙ ለለማሰኑ የጠፉት ሰዎች እረኛቸው። መንሥኤ ሆሙ ለለሞሙ የሞቱት ያንቀላፉት ትንሣያቸው። ብርሃኖሙ ለለውስተ ጽልመት በድንቁርና በክደት ለተያዙት ብርሃናቸው። መድኃኒት ሆሙ ለለማሰኑ ለጠፉት አዳኛቸው። መያጢ ሆሙ ለጽዋን ለተማረኩት ዲያብሎስ ክደት ኃጢአት ለወሰዳቸው እሱ ምናቸው ነው የሚመልሳቸው። ምስካየ ሆሙ ለምንዱባን የተጨነቁት የተቸገሩት ሁሉ መጠጊያ መራዊ ሀለ ቤተ ክርስቲያን ቤተ ክርስቲያናችን የሚዋሃዳት ንጉሥ ዘላለም ውእቱ ክርስቶስ የዘላለም ንጉሥ እሱ ክርስቶስ ነው። በስብሐት ለእግዚአብሔር ይቆያል። በእውነት እንዲህ አይነት አባቶችን ቅድም እንዳልኩት ያላሳጣን እግዚአብሔር የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። ሰዓታችን በአግባቡ ለመጠቀም አንድ ዘማሪ አይለሉ ወደሚቀጥለው እንሄዳለን። ሁላችሁም ከመቀመጫችሁ ብድግ ብላችሁ መዝሙርን ዘምር። መውጣት አይፈቀድም። በብፁዕ አባታችን ጸሎት ተደርጎልን ቡራኬ አግኝተን ነው የምንሄድ። ሁላችሁም በያላችሁበት ተከታተሉ መርሃ ግብሩን። ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት አጨብጭቡ እንጂ ባሕረ ጥበባት አትመረመርም እጅግ ጥልቅ ናት። ድምፃችሁን በደንብ መስክሩ ለቅድስት ቤተ ክርስቲያን በሉ። ቤተ ክርስቲያን
ቤተ ክርስቲያን ባሕረ ጥበባት ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት አትመረመርም አትመረመርም እጅግ ጥልቅ ናት። እንመስግን መድኃኔዓለም እግዚአብሔር ይመስገን። እጅግ ጥልቅ ናት የመስቀሉ ቃል ለእኛ የእግዚአብሔር ኃይል ነው። የመስቀሉ ቃል ለእኛ የእግዚአብሔር ኃይል ነው። የመስቀሉ ቃል ለእኛ የእግዚአብሔር ኃይል ነው። እንመስግን የእግዚአብሔር ኃይል ነው። ለማያምኑት ሞኝነት ነው፣ ለእኛ ግን ሕይወት ነው። ለእኛ ግን ሕይወት ነው። እንመሰክራለን ድንግል አማላጅ ናት በሉ። እንመሰክራለን ማርያም አማላጅ ናት። እንመሰክራለን ድንግል ማርያም ዘምሩላት። ማርያም አማላጅ ናት። እንመና አንጋዳ ድንግል አማላጅ ናት። እንመሰክራለን ፈጣሪያችን ቸር ነው። እንመሰክራለን መድኃኔዓለም ቸር ነው። እንመሰክራለን ፈጣሪያችን ቸር ነው። እንመሰክራለን አማኑኤል ቸር ነው። እንመነው አንጋደም አማኑኤል ቸር ነው። ቤተ ክርስቲያን እንበል ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበብ አትመረመርም በሉ አትመረመርም አትመረመርም እጅግ ጥልቅ ናት። ሚካኤል ስዩም መላእክት ሚካኤል ስዩም መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ለመልአኩ ለቅዱስ ሚካኤል በጭብጨባ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋ ሚካኤል ስዩም ሊቀ መላእክት ሚካኤል ስዩም ሊቀ መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህ መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ የመጨረሻ ሚካኤል ስዩም ሊቀ መላእክት ሚካኤል ስዩም ሊቀ መላእክት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋህ
ሕይወት ያሰማልን። ሁላችሁም በያላችሁበት አረፍ አረፍ በሉ። ከዚህ በመቀጠል የምንናፍቃቸው የቁርጥ ቀን አባታችን የዚህ ሕዝብ መንጋ ጠባቂ ብፁዕ አባታችን አባታዊ መመሪያ ምክር ያስተላልፉልንና ብፁዕነታቸው ወደ የሚቀጥለው መርሃ ግብር ያሸጋግሩናል። ብፁዕ አባታችን ለዚህ ታላቅ መርሃ ግብር ስፖንሰር የሆኑን ዋካ ብርሃን፣ ስካይ ሆቴል፣ ማራኪ ባልትና፣ አዲያም ካፌና ሬስቶራንት፣ ፉድዌይ ካፌና ሬስቶራንት፣ ልዳ ካፌ ሬስቶራንት፣ ኢየሩሳሌም ሎጅ፣ ቾይዝ ውሃ፣ ራይት ውሃና የመሳሰሉት ለዚህ ታላቅ ጉባኤ ስፖንሰር ናቸው። እንዲያመሰግኑልንና መመሪያ እንዲሰጡን ብፁዕነትዎትን ዝቅ ብዬ እጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ስራ አስኪያጆች፣ ክቡር መጋቢ ሐዲስ እሸቱ፣ ክቡር ርዕሰ ሊቃውንት አባ ገብረ ኪዳን፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ የመንፈስ ቅዱስ ልጆች እንደምን ዋላችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ ብዙም ምለው የለኝም። አንደኛ እግዚአብሔር ፈቅዶና ወዶ ይህ ጉባኤ ተዘጋጅቶ ምዕመናን ደግሞ የእግዚአብሔርን ቃል ለመማር ካላችሁ ፍላጎት የቅድስት ቤተክርስቲያናችሁን መልእክት ለመፈጸም ካላችሁ ቅን አስተሳሰብና መንፈሳዊ ሕሊና የቅድስት ቤተክርስቲያንን ጥሪ ተቀበላችሁ በዚህ ታላቅ አደባባይ ስለተገኛችሁ እግዚአብሔር ይባርካችሁ። በዚህ እንደሰበሰባችሁ በኋላም በሰማያዊቷ ኢየሩሳሌም ይሰብስባችሁ፣ በቀኙም ያቆማችሁ። ሁለተኛ ደረጃ መምህራኑ የቅድስት ቤተክርስቲያናቸውን ጥሪ ተቀብለው ሁላችንንም ለማስተማር ከዚህ ተገኝተውልናልና ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በዘመናችን ለቅድስት ቤተክርስቲያን ራሳቸውን ከሰጡ ሌትም ቀንም በተገኘው አጋጣሚ ሁሉ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከፍ ብላ እንድትኖር ከትናንትናዋ ከፍታ ዝቅ እንዳትል መልስ ለሚያስፈልጋቸው በየአደባባዩ መልስ በመስጠት የቅድስት ቤተክርስቲያናችን የዘመኑ ሐዋርያት ከሆኑት እነሆ ሁለቱ አእናቅ መምህራን ተገኝተው አስተምረውናል ማለት ነው። መጋቢ ሐዲስ እሸቱ፣ ርዕሰ ሊቃውንት አባ ገብረ ኪዳን፣ ሌሎቹም የዚሁ የሀገረ ስብከቱ ዝርዝር ከገባው ሰዓት ስለሚወስድብኝ ነው። ስለዚህ ቃለ ሕይወት ያሰማልን፣ እድሜ ጤና ይስጥልን። እስከ መጨረሻው ድረስ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ያክብርልን። ሌላው ሶስተኛ የተሰባሰብነው በጽርሐ ጽዮን ቅድስት ማርያም ገዳም ህንፃ ፍጻሜ ነው። በዚህ ህንፃ ደግሞ ፍጻሜውን ለመስራት የራሳችንን አስተዋጽኦ ለማድረግ መማር ስለነበረብን የሚገባውን ትምህርት ተምረናል። የተማርነው ትምህርት ሁልጊዜም ቢሆን ከተጠቀምንበት ለዓመት አይደለም ለዘላለም በዚህ ምድር እስካለን ድረስ ይዘነው የምንጓዝ የሚያስተምር የማይረሳ እስከ መጨረሻው ድረስ የእግዚአብሔር መንግስት ወራሾች ሊያደርገን የሚችል ትምህርት በዚህ 3 ቀን ውስጥ ብቻ ተምረናል። ስለዚህ የተማርነውን ደግሞ ኦርቶዶክሳውያን የተዋሕዶ ልጆች መገለጫችን እናውቃለን ማለት ብቻ አይደለም። መምህራኑ እንደነገሩን የተማርነውን በተግባር ማሳየት ነው።
እያሳያችሁም ነው ያላችሁት። እንደ ባህር ዳር ሀገረ ስብከት ታላላቅ አድባራት እየታነጹ ነው። ታላላቅ ገዳማት እየታነጹ ነው። ሰፋፊ የሆኑ እጅግ የሚያስደንቁ የሚያስደምሙ በዚያ ሁሉ የምዕመናን እጆች ሳይታጠፉ እነሆ ከዕለት ወደ ዕለት ስራው እየተቀላጠፈ ይገኛል። ስለዚህ ሁሉ የመማር ትርጉሙ ይህ ነው፣ መታዘዝ ነው፣ የእግዚአብሔርን ለእግዚአብሔር ማድረግ ነውና በዚህ እስከ መጨረሻው ድረስ እንድትጸኑ እግዚአብሔር ይርዳችሁ፣ የምትሰጡትንም እግዚአብሔር አያሳጣችሁ ነው። ሌላው አራተኛው በዚህ መንፈሳዊ ጉባኤ አንዱን ጠርቼ ሌላውን አለመጥራት ጊዜውም ስለማይፈቅድልኝ በተለያየ መልኩ በጉልበታችሁ፣ በገንዘባችሁ፣ በእውቀታችሁ፣ በማስተናበሩ በሁሉም ነገር ያገለገላችሁትን በዝማሬ በቀረጻ በማሰራጨት በእግዚአብሔር ስም እግዚአብሔር ይባርካችሁ፣ እድሜ ጤና ይስጣችሁ፣ አገልግሎታችሁን ሁሉ ይቀበላችሁ እላለሁ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቅድም በተማርነው መሰረት ምን ጊዜም ነቅተን ተግተን በሃይማኖት ጸንተን በምግባር ጎልብተን መኖር ይገባናል። ማንም ማን እየተነሳ ዝም ብሎ ሊያወዛውዘን አይገባም። ነፋስ እንደሚነካው ወይም ደግሞ ከወዲያ ወዲህ እንደሚያወዛውዘው ቅጠላቅጠል ልንሆን ስለማይገባን ጸንተን እንኑር፣ እንበርታ፣ እንማር፣ እንጠይቅ፣ እንጸልይ፣ እንትጋ። ሁልጊዜም የማታሳፍር እናት አለችና ኦርቶዶክሳዊ ተዋሕዶ እምነታችን የምንኮራባት ከፍ ከፍ የምንልባት የእግዚአብሔርን መንግሥት መውረሳችንን የምናረጋግጥባት ናትና የእኛንም ሳናስነካ የሌላም ሳንነካ የእኛንም ሳናስነቅፍ የሌሎችንም ሳንነቅፍ ሌሎች በሚያብዱት መጠን ሳናብድ አባቶቻችን እንዳስተማሩን ባስተማሩን መጠንና ልክ ተግተን በሃይማኖት ጸንተን እንድንኖር የቅድስት ቤተክርስቲያን መልእክት ነው። ፈጻሚዎች ያደርገን ዘንድ እግዚአብሔር ቅዱስ ፈቃዱ ይሁንልን እላለሁ። ሌላው ትናንትም ከትናንትናም ወዲያም ዛሬም እየሰጣችሁት ባለው ስጦታችሁ እግዚአብሔር ይቀበላችሁ። ልትሰጡት የሚገባችሁን እግዚአብሔር ይስጣችሁ። የጎደለውን እግዚአብሔር ይሙላላችሁ። እጅግ ደስ ይላል። እንዲህ አይነቱ ጉባኤያችን ይቀጥላል። ወደፊትም ምክንያት እያደረግን ይቀጥላል። ምክንያቱም መነጋገሩ፣ መቀራረቡ፣ አብሮ መጸለዩ፣ አብሮ መማማሩ ያኮራል። አካሄዱን አይቶ ስንቁን ይቀሙታል ነው የሚባለው። እንዲህ ሰብሰብ ብሎ በግርማ መታየት በራሱ አንድ ትልቅ ትምህርት ሰጪ ነው። መበታተኑ ግን ዋጋ ያስከፍላል። በአንድነት በግርማ በፍቅር በሰላም ለቅድስት ቤተክርስቲያን ዘብ ቆሞ መታየት ለሌላውም ትምህርት ሰጪ ነውና ቅድስት እናታችሁ ቤተክርስቲያን ጥሪ ስታስተላልፍ ምንጊዜም እንደምታደርጉት አቤት ወዴት እያላችሁ በቦታው ተገኙ፣ የእግዚአብሔርን ቃል ተማሩ። እግዚአብሔር ከሁላችን ጋር ይሁን። ለዚህ ምስክሬ ማናት ነው ያልነው ሰሞኑ? ለዚህ ምስክሬ በዚህ ዓለም ብዙ ምስክሮች አሉ። ይመሰክሩልናል ብለን በምስክርነት የጠራናቸው አንዳንድ ጊዜ በማስፈራሪያ ቃላቸውን ለውጠው የሚያውቁትን ሳይሆን የማያውቁትን፣ ያዩትን ሳይሆን ያላዩትን የሚመሰክሩ ለምስክርነት ይሆናሉ ብለን የጠራናቸው በተለያየ ጥቅማ ጥቅም ራሳቸውን የሸጡና የለወጡ ከጠላት ጎን ተሰልፈው እውነትን ይነግሩልናል ያልናቸው ጠላት ሆነው የሚገኙ ብዙ ምስክሮች አሉ። ብዙ በሉት፣ በዚህ ብዙ ያስሄዳል። ለዚህ ምስክሬ ማርያም ናት ስንል ግን ምንም ሕጸጽ፣ ጉድለት፣ እንከን የሌላት አማናዊ ምስክራችን ስለሆነች በዚህ የተዋሕዶ ልጆች እንኮራለን። ዛሬም ነገም እመቤታችን ምስክራችን ናትና ለምስክርነት ደግሞ ስትበቃ ዝም ብሎ ሳይሆን ለምስክርነት የሚያበቃትንም ስራ እንድንሰራ ለእኛ ለልጆቿ ተግታ የምትጸልይ የምታማልድ ልጆቼ ብላ በልጆቿ እንከን እንዳይኖር ልጇን ወዳጇን የምትለምን የቃል ኪዳን እመቤት ስለሆነች የእሷ ልጆች በመሆናችን መንፈሳዊ ኩራት ይሰማናል። ምንጊዜም ማርያም ማርያም እንላታለን። ምንጊዜ ብዙ ጊዜ
የዋሃኖ ይህ ስም ሲጠራ የሚደናገጡ ባላስፈላጊ አስተሳሰብ የሚያስቡ አሉ። እኛ ግን አባቶቻችን እንዳስተማሩን እናቶቻችንም እንዳስተማሩን በእናቶቻችን በዚያች ቅጽበታዊት በሆነች ሰዓት የፈተና ሰዓት ማርያም ማርያም ሲሉ እንደሰማነው ምንጊዜም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለ እመቤታችን ምንም ነገር የለምና አምላካችን የመረጣት ያከበራት ከፍ ከፍ ያደረጋት ከፍጡራን ሁሉ በላይ ያደረጋት ከሥላሴ በታች የሆነችውን እመቤታችንን ድንግል ማርያም ዘወትር ድንግል ማርያም እንላታለን። ደስ ይበላችሁ፣ ደስ ይበልን። ስለዚህ የእግዚአብሔር ልጆች ዛሬ ለእመቤታችን የሥራ አፈጻጸም ተነስተናል። ለልመና መልካም ነው። ብዙዎች እየሰጣችሁ ነው። በጸሎታችሁ እያገዛችሁን ነው። በአጭር ጊዜ እንደሚጠናቀቅ ተስፋ እናደርጋለን። እንደዚህ ሁሉ በጎረቤቶቻችን የሚራቡትን፣ የሚጠሙትን፣ የሚበርዳቸውን፣ የታረዙትን በልዩ ልዩ ፈተና ያሉትን ከማየት ሸላም ነው። ጎረቤት ጎረቤቱን ይየው ይቃኘው። ጾም እያደረ ነው፣ እየበላ ነው። ጾም እየዋለ ነው፣ ምግብ እያገኘ ነው። ለብሷል፣ ተራቁቷል። ይህ ክርስቲያናዊ ግዴታችን ነው። ስለዚህ ጎረቤት ለጎረቤት እየተያየ መረዳዳትን ገንዘብ እናድርግ። በግድ መንገድ ላይ ወጥቶ በእንተ ማርያም ብሎ እስከሚለምነን አንጠብቅ። ለመለመን የሚፈሩ የሚያፍሩ ግን በጣም የተቸገሩ ብዙ ወገኖች ስለሚኖሩን እንድረስላቸው፣ እንረዳዳ። በየትኛውም ቦታ የሚገኙትን አለን እንድንላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የየዕለቱ ትምህርቷ ነውና ይህን ትምህርት በተግባር ሰርተን በእግዚአብሔር ፊት ብራብ አብልታችሁኛል ወይ ብጠማ ጠጥታችሁኛል ወይ የሚለውን ወዘተርፈ አዎ የሚለውን በቤታችን ምስክርነት በእግዚአብሔር መልካም ፍጥረት ክብር የምናገኝበትን ስራ እንድንሰራ አደራ እላለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በተመሳሳይ በሌላ መርሃ ግብር ያገናኘን። ስለ ሀገራችን እንጸልይ። የመጨረሻው በቤታችንም ስንተኛም ስንነሳም ለቤተ ክርስቲያን ነግ ለኪዳን ሰርክ ለጸሎት በማንኛውም በየሰዓቱ ወደ እግዚአብሔር ቤት በሄድንበት በምንንቀሳቀስበት ሁሉ ለሀገራችን ሰላምን፣ ፍቅርን፣ አንድነትን ስጥልን። ጥላቻውን፣ መለያየቱን፣ ደዌውን፣ በሽታውን፣ ደም መፋሰሱን በቃ በለን ብለን ልንጸልይ ይገባናል። እግዚአብሔር ጸሎታችንን ይስማ። ወደ ጽዮን ወደ ተነሳንበት ስንሄድ ተክለመድን የተባለ ወንድማችን የማህበራዊ ሚዲያውን እንቅስቃሴ በማየት ቀደም ብለው ደውለው እንዲህ እያየሁ ነው፣ እኔም ከእናንተ ጋር አለሁኝ፣ ምን ልታዘዝ ብለው የሆነውን ተነጋገር። 1 ሚሊዮን ብር ስሜ አይጠራ ብለው 1 ሚሊዮን ብር ሰኞ ገቢ ያደርጋለሁ ብለው ለወንድሞቼ ለጓደኞቼ ሁሉ ይህንን መልእክት አስተላልፋለሁ። አይደለም ጽዮን ቤተክርስቲያን ሌላ እንሰራለን፣ አይዟችሁ በርቱልን ብለዋል አባቶችን ሁሉ። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። በመላከ ምሕረት መላከ ምሕረት ፈለገ ጥበብ አማካኝነት ደግሞ አንዲት ወለተ ማርያም የተባሉ እናታችን 50 ሺህ ብር ገቢ አድርገውልናል። እግዚአብሔር ይስጥልን እንላለን። ሊቀጠበብት ጌራ ወርቅ የተባሉ የአንድ ቤተክርስቲያን የመስቀለ ክርስቶስ ቤተክርስቲያን አስተዳዳሪ ደግሞ 21 ሺህ ብር ገቢ አደርጋለሁ ብለውናል። ቀሪውን ዝርዝር ምስራቀ ፀሐይ አዲሱ ሚካኤል ዛሬው ሚካኤል ነው አስተዳዳሪው 100 ሺህ ብር ገቢ እናደርጋለን ብለውናል። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። አሁን እኔ ለማን ነው የምሰጥ? አቤት እሺ ትናንትና በእንተ ስማ ለማርያም ብለህ ነበረ። ስለዚህ አፋዳ ማይክሮ ፋይናንስ ምንድነው
አክሲዮን ማህበር በእንተ ስማ ለማርያም እስካልክ ድረስ 100 ሺህ ብር ይኸው ይዘን መጥተናል ብለው መልሰውልናል። ማርያም ትቁምልን አይደለም ሰጥተውናል። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ማዳን ጠቅላላ ሆስፒታል 200 ሺህ ብር ሰጥተውናል። እግዚአብሔር ይስጥልን። ይሄው አንድ ወንድማችን ደግሞ ገብረ ማርያም 10 ሺህ ብር አመጥተውልናል። የምናከብራቸው የምንወዳቸው ከዘመኑ ቅድም እንደተናገርኩት ሐዋርያት በየትኛው ሚዲያ ገብተው እረተው እንጂ ተረተው የማይመለሱ ለስሙ ዓይን የላቸው የሚባል እንጂ 4 አይና የሆኑት መጋቤ ሐዲስ እሸቱ እንደተባለው እንዲህ አይነት ላይ ልምድ የላቸውም። የሰውን ፍቅር ግን አገብሯቸው የኔም የተላላከ አባታቸው ዛሬ እንዳሉት መንፈስ ቅዱስ ሸነጥ አድርጓቸው ጠዋትም አስተባብረዋል። አሁንም ትንሽ ይሉና ባጭሩ አሳርገን በጸሎት ትሰናበታላችሁ። እግዚአብሔር ይባርክልን። ሊቀ ጠበብት ብርሃነ ወርቅ 50 ሺህ ብር ሰጥተውናል። እግዚአብሔር ደህና ዋላችሁ። ሰባት ሺህ ብር ብዙ የነገሩኝ ግን 7 ሺህ ብር ሰጥተዋል። እሺ ምዕመናን ደህና ዋላችሁ። እኔም በእውነቱ ስሜ እንዲጠራ አልፈልግም። መጋቤ ሐዲስ እሸቱ አለማየሁ እባላለሁ እና ስሜ እንዲጠራ አልፈልግም እና አንድ ጉባኤ ቀናና ዛምላክ የሰጥቼ ብር ታመጣላችሁ እናንተ አውጡ፣ ብሩን አውጡ ወይ ትራዩ አውጡ። ብሩ ጽደቁ ነው፣ ሌላ ነገር የለም። እኛ ለራሳችን ደስሩልን አላልንም፣ ሻይ ቡና ጋብዙን አላልንም። እሱንም ብታረጉት ጥሩ ነው በትርፍ ጊዜያችሁ፣ ግን ብር አውጡ ነው።